ሚድሮክ ኢንቨስትመንት ግሩፕ በኢትዮጵያ ለመጀመሪያ ጊዜ የሰባት አዳዲስ ፔዲያትሪክ አይቪ ፍሉድ የህፃናት መድኃኒት አይነቶችን አስተዋወቀ። የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ፋርማኪውር ዘርፉ የደረሰበትን ዘመናዊ ቴክኖሎጂ በመጠቀም ለህፃናት ህክምና አገልግሎት የሚውሉ ሰባት አዳዲስ የመድኃኒት አይነቶችን ለኢትዮጵያ የጤና ዘርፍ አስተዋውቋል። በመርሃ ግብሩ ላይ የተገኙት የጤና ሚኒስቴር ዴኤታ ፍሬህይወት አበበ መድኃኒቶቹ መተዋወቃቸው ለህፃናት ጥራት ያለው የህክምና አገልግሎት ለማቅረብ የሚረዳ መሆኑን ገልጸዋል። እነዚህ መድኃኒቶች በሀገር ውስጥ ዓለም አቀፍ የጥራት ደረጃቸውን ጠብቀው መመረታቸው የውጭ ምንዛሬን በማዳን በኩልም የጎላ ሚና ያለው መሆኑን ጠቁመዋል። 8% ያህል ነበር የሀገር ውስጥ ምርታችን ማለት ነው። 8% ብቻ መሆኑ ሳይሆን ዛሬ ላይ የምናስመርቀውን ጨምሮ በፍሉድ የምናመርታቸውን የዛሬ 3 ዓመት ኢትዮጵያ ከውጭ ነበር ኢምፖርት የምታደርገው። ዛሬ የባለፉት 2-3 ዓመታት ሙሉ በሙሉ ፍሉድ ኢትዮጵያ ኢምፖርት አታደርግም። ሙሉ በሙሉ በሀገር ውስጥ ምርት ነው የምንጠቀመው። ሚድሮክ ኢንቨስትመንት ግሩፕ የጤና ዘርፉን የበለጠ ለማዘመን በተለይም የህፃናት ህይወትን የሚያድን ተግባር በማከናወኑ ለጤና ባለሙያዎችና ለድርጅቱ አመራሮች ምስጋናቸውን አቅርበዋል። ዛሬ ላይ ይኸው 7 አይነት የተለያዩ ለህፃናት ህክምና አገልግሎት ሊውሉ የሚችሉ የአይቪ ፍሉድን ነው አምርተን ወደ ገበያ እየቀረበ ያለው ማለት ነው። ይሄ እንዲሆን ያደረጋችሁ ሀሳብ ያመነጫችሁ ሀሳቡ ላይ ድጋፍ አድርጋችሁ ደግሞ ወደዚህ ውጤት እንዲመጣ ኢንቨስትመንቱን ጭምር ያገዛችሁትን ይሄን የሚመራውን በገንዘብ ፋይናንስ አድርጎ የመራውን አካል ሀሳቡን ደግሞ ያመነጨው እዚህ ያላችሁ ተመራማሪዎቻችን፣ የጤና ባለሙያዎቻችን፣ እዚህ ያላችሁ በሙሉ ተቋማትን ሁላችሁም ለራሳችሁ አንድ ጊዜ ሞራል እንድትሰጡ መጠየቅ ፈልጋለሁ። የፋርማኪውር ስራ አስኪያጅ አቶ ሰለሞን ወልደ አማኑኤል በበኩላቸው ጥራታቸው የተረጋገጡ መድኃኒቶችን በማምረት ለኢትዮጵያ የጤና ዘርፍ የላቀ አስተዋጽኦ ለማበረከት እንደሚሰራ ተናግረዋል። ኢትዮጵያ በውጭ ምርቶች ላይ ጥገኛ ሳትሆን በሀገር ምርቶች ላይ ያላትን ብቃት በማስቀጠል ከውጭ ጥገኝነት የማስለቀቅና ራሷን እንድትችል የማድረግ ነበር። የፖሊሲ አመራር፣ የሳይንስ፣ የካፒታልና የክሊኒካል ሕክምና ዘርፍ መሪዎችን ያካተተው የዛሬ ታዳሚነታችሁ ሁላችንም ተባብረን በአንድ ሀገራዊ የጤና ተልዕኮ ስር በጋራ ስንቆም ምን ያህል ስኬት ማስመዝገብ እንደምንችል የዛሬው የመድኃኒቶች እነኚህ አዳዲስ መድኃኒቶች ማስተዋወቅ እንደ አንድ ማረጋገጫ ሊሆን ይችላል። አቶ ሰለሞን ፋርማኪውር በዛሬው ዕለት የተዋወቁትን ጨምሮ በደም ስር የሚሰጡ 11 የመድኃኒት አይነቶችን በማምረት ላይ እንደሚገኝም ጠቁመዋል። በመርሃ ግብሩ ላይ የመድኃኒቶችን ምርት በማስጀመር ሂደት ከፍተኛ አስተዋጽኦ ላበረከቱ ተቋማት እውቅና ተሰጥቷቸዋል። የኢትዮጵያ መንግስት በንቃትና በትጋት እሰራባቸዋለሁ ብሎ ከለያቸው 5 የኢኮኖሚ ምሰሶች መካከል 4ቱን በዋናነት ይተገብራል። በግብርና ዘርፍ፣ በአምራች ዘርፍ፣ በማዕድንና በሆቴልና ሌሎችም አገልግሎቶች ዘርፍ በንቃትና በትጋት ኢትዮጵያውያንን ያገለግላል፣ ያሳትፋል። ሚድሮክ ኢንቨስትመንት ግሩፕ ይህ ታላቅ የሀገር ሀብት በቅርብ ጊዜ የተለያዩ የአገልግሎት አድማሶችን አስፍቶ ኢትዮጵያውያንን እነሆአለሁ እያለ ይገኛል። ኢትዮጵያውያንን የጤና ፍላጎትና የጤና አገልግሎት ከፍ ወዳለ ደረጃ ለማሸጋገር በግሉ ዘርፍ የተሰማራ ሚድሮክ ኢንቨስትመንት ግሩፕ በዛሬው ዕለት የህፃናት የህክምና አገልግሎት ሊሆኑ የሚችሉ የፔዲያትሪክስ አይቪ ፍሉድ አገልግሎቶችን ወይም መድኃኒቶችን አስተዋውቋል። ሚድሮክ ኢንቨስትመንት ግሩፕ ለኢትዮጵያውያን በጤናው ዘርፍ የሚያበረክተውን አስተዋጽኦ ማረጋገጫ የሆነውን ይህንን መሰል የአይቪ ፍሉድ መድኃኒቶችን ሲያስተዋውቅ ኢትዮጵያውያን በሚድሮክ ኢንቨስትመንት ላይ ያላቸው ኩራትና ተስፋ እንዲቀጥል የሚያደርግ ይሆናል። የሀገር ሀብት የሀገር ኩራት የሆነው ሚድሮክ ኢንቨስትመንት ግሩፕ አገልግሎቱን አሁንም በተለያየ ዘርፍ ቀጥሎ የሚያስኬድ ይሆናል።